ሰላም ጤና ይስጥልን የሎሚ ሚዲያ ተከታታዮቻችን እንደምን ዋላችሁ። የዕለቱ አበይት ጉዳዮች የሚዳስሰው ዕለታዊ ዝግጅታችን እነሆ ጀምሯል። በቅድሚያም አበይት ነጥቦችን እናሰማችኋለን። ዶክተር ደብረጽዮን በሳውዲ አረቢያ ሞት በተፈረደባቸው የትግራይ ተወላጅ ላይ ምህረት እንዲደረግላቸው ተማጸኑ። በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ የህግ የበላይነት ክፉኛ መሸርሸሩ ተገለጸ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋር በፕሬዝዳንታዊ ቤተመንግስት ይፋዊ ውይይት አደረጉ። ቻይና በምክትል ፕሬዝዳንቷ ዶናልድ ትራምፕን ተቀበለቻቸው። ወደ ቀዳሚ ዜናችን እናመራለን። ዶክተር ደብረጽዮን በሳውዲ አረቢያ ሞት በተፈረደባቸው የትግራይ ተወላጅ ላይ ምህረት እንዲደረግላቸው ተማጸኑ። የትግራይ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል በሳውዲ አረቢያ የውጭ ጉዳይ ሚኒስቴር ለኡል ፈይሰል ቢን ፍርሃን አል ሳኡድ በጻፉት ይፋዊ ደብዳቤ የሞት ፍርድ የተፈረደባቸው ወገኖች ምህረት እንዲደረግላቸው ተማጽኗል። በሳውዲ አረቢያ በመቶዎች የሚቆጠሩ የትግራይ ተወላጆች የሞት ፍርድ የተፈረደባቸው መሆኑ የገለጹት የትግራይ ፕሬዝዳንት ስደተኞቹ ወንጀለኞች ሳይሆኑ በትግራይ በተፈጠረው አውዳሚ ጦርነት እንዲሁም ባስከተለው ሰብአዊ ቀውስ ህይወታቸውን ለማዳን በአማራጭ ወደ ሳውዲ አረቢያ እንደተሰደዱ በደብዳቤው አረጋግጧል። የሞት ፍርድ ለተበየነባቸው ስደተኞች የሳውዲ አረቢያ መንግስት ምህረት እንዲያደርግላቸውና ከሌሎች አስከፊ እርምጃዎች እንዲጠብቃቸው በደብዳቤ የተመላከተ ሲሆን ዜጎቹ በምህረት መለቀቅ በሁለቱም ህዝቦች ያለው ታሪካዊ ግንኙነት የበለጠ የሚያጠናክር እንደሚሆንም አመላክቷል። የሳውዲ አረቢያ መንግስት ከሚመለከታቸው ዓለም አቀፍ ተቋማት ጋር በመተባበር ስደተኞቹ ወደ ትግራይ በሰላም የሚመለሱበትን ሁኔታ እንዲያመቻች ጠይቀዋል። በዚህ አስቸጋሪ ሁኔታም የተወሰደው ውሳኔ በታሪክ የሚታወስ ሲሆን የሳውዲ አረቢያ መንግስት የሰውን ህይወት ለማዳንና ፍርዱን ሳይፈጽም ስደተኞች በምህረት ወደ ሀገራቸው እንዲመለሱም እንደሚያደርግ እምነታቸው መሆኑን የዶክተር ደብረጽዮን ገብረ ሚካኤል ደብዳቤም ያስረዳል። ወደ ቀጣዩ ዜናችን እናመራለን። በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ የህግ የበላይነት ክፉኛ መሸርሸሩ ተገለጸ። በቤንሻንጉል ጉሙዝ ክልል መተከል ዞን ውስጥ የህግ የበላይነት ክፉኛ መሸርሸሩንና ዜጎች ያለምንም ወንጀልና ያለ ፍርድ ቤት ትዕዛዝ በገፍ እየታሰሩ መሆናቸውን የአካባቢው ነዋሪዎች አጋለጡም። በተለይም በግልገል በለስ ማረሚያ ቤት ውስጥ የ87 እና የ90 ዓመት አዛውንቶች እንዲሁም ያልተማሩ አርሶ አደሮች ከብሔራዊ መረጃና ደህንነት ቢሮ በመጣ ትዕዛዝ ነው በሚል ሰበብ ለረጅም ቀናት ያለምንም ክስ ታስረው እንደሚገኙ የዓይን እማኞች ገልጸዋል። የሰብአዊ መብት ጥሰቱ ምን ያህል አሳሳቢ ደረጃ ላይ እንደደረሰም የሚያሳየው ደግሞ የታሳሪዎቹ ማንነትና የእድሜ ክልል ነው። ከፓዊ ወረዳ መንደር 4 ቀበሌ ብቻ ተይዘው ከታሰሩት መሃል ወንዴ ታደሰ መኮንን፣ አብዬ ጥላሁን አካል፣ አዲስ ጥላሁን አካልና ሙሉ ዓለም ጌትነት አየለው የተባሉ አርሶ አደሮችና የቤተ ክርስቲያን አገልጋዮች ይገኙበታል። ከነዚህም ባሻገር እድሜያቸው በእጅጉ የከፋው የ87 ዓመቱ አዛውንት አቶ እጅጉ ባየ ተገኘና የ90 ዓመቱ አዛውንት አቶ ልመና ቦጋለ ጀንበር አዳነችም ሆነ የህግ ጥሰት ሳይገኝባቸው ከእስር ቤት ወለል ጋር ተላምደው እንዲኖሩ ተፈርዶባቸዋል። እነዚህ አርሶ አደሮች እያንዳንዳቸው ከ6 እስከ 7 ልጆች የሚያስተዳድሩ ሲሆኑም አሁን ላይ የእርሻ ጊዜ ቢሆንም የሚያርስላቸው በማጣታቸው ቤተሰቦቻቸው ለከፍተኛ የኢኮኖሚና ማህበራዊ ቀውስ ተጋልጠዋል። የታሳሪዎቹ የህግ ሂደት ሙሉ በሙሉ የተቋረጠና የዜጎችን የመሰማት መብት የነፈገ ነው። መጀመሪያ ላይ ለ14 እና ለ29 ቀናት ያህል ፍርድ ቤት ቢቀርቡም በአሁኑ ሰዓት ግን አንዳችም ክስ ሳይመሰረትባቸውና የፍርድ ቤት ቀጠሮ ሳይሰጣቸው በግልገል በለስ ማረሚያ ቤት ውስጥ ዝም ብሎ እንዲቀመጡ ተደርገዋል። የቤተሰብ አባላትና ነዋሪዎች ሰዎቹ ለምን እንደታሰሩ የዞኑን ፖሊስ ሲጠይቁም ኃላፊዎቹ ከፌዴራል ብሔራዊ መረጃ ደህንነት የመጣ ትዕዛዝ ነው የሚል አጭር ምላሽ ከመስጠት ባለፈ ማፌዝን እንደመረጡም ነዋሪዎቹ በምሬት ይገልጻሉ። ጉዳዩን በቅርበት የተከታተሉት የክልሉ የጸጥታና ዘርፍ ኃላፊ ኮሚሽነር ጌታቸው በበኩላቸው የተለየ ወንጀል እንደሌለና በጋራ ተወያይተው እንደሚፈቷቸው ለነዋሪዎቹ ተስፋ ቢሰጡም አንዳንዴ ደግሞ ጉዳዩን ከኮማንድ ፖስት ትዕዛዝ በማያያዝ ተቃራኒ ምላሽ ሲሰጡ ይሰማሉ። ዜጎች መብታቸውን በህጋዊ መንገድ ለማስከበር ያደረጉት ጥረት በተቋማት መዳከምና ኃላፊነትን በመሸሽ ምክንያት መና ሆኗል። ነዋሪዎቹ ጉዳዩን ወደ ሰብአዊ መብት ኮሚሽን ወስደው ያመለከቱ ቢሆንም ኮሚሽኑ ጉዳዩ ከአቅም በላይ እንደሆነበት በመግለጽ እጁን ሰብስቧል። የፌዴራል ፖሊስ ወንጀል ምርመራ ቢኖርም በተመሳሳይ እኛን አይመለከተንም በማለት ጉዳዩን ወደ ጎን ገፍቶታል። ይህ ሁኔታ በአገሪቱ ውስጥ ዜጎች በመንግስት የጸጥታ መዋቅር ስር ያለምንም ጠያቂ የሚንገላቱበት አሰራር መስፈኑን የሚያመላክት በመሆኑ የሚዲያ ተቋማትና ዓለም አቀፍ ማህበረሰብ ድምጽ አልባ ለሆኑት አዛውንቶችና አርሶ አደሮች መከታም እንዲሆኑ የአካባቢው ነዋሪዎች አሳሳቢ ጥሪያቸውን አስተላልፈዋል።
የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ከኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ ጋር በፕሬዝዳንታዊ ቤተመንግስት ይፋዊ ውይይት አደረጉም። የግብጽና የኡጋንዳ ፕሬዝዳንቶች በኢተንቤ ውይይት ወቅት የናይል ወንዝን የበለጠ ትብብር እንዲያደርጉ ጥሪ ማቅረባቸው ይታወሳል። አህራም ኦንላይን ረቡዕ ግንቦት 13 ቀን 2026 ዓ.ም የግብጽ ፕሬዝዳንት አብዱል ፈታህ አልሲሲና የኡጋንዳ ፕሬዝዳንት ዩዌሪ ሙሴቪኒ ረቡዕ ዕለት በኢተንቤ በተካሄደ ውይይት ላይ በናይል ወንዝ የውሃ ጉዳዮች ላይ ቅንጅትና ትብብርን ማጠናከር አስፈላጊ መሆኑን አጽንኦት ሰጥተዋል። የግብጽ ፕሬዝዳንት በሰጡት መግለጫ መሰረት በግብርና በመስኖና በጤና አጠባበቅ ዘርፍ የተጠናከረ የሁለትዮሽ ትብብር እንዲኖር ጥሪ አቅርበዋል። በተጨማሪም በሁለቱ ሀገራት መካከል ጥልቅ የንግግር ትስስርና ዘላቂ ኢንቨስትመንት ሽርክና እንዲኖር አሳስበዋል። ግብጽ በአሁኑ ወቅት በ2023 የተጀመረውን የውሃ አረም መቆጣጠሪያም ፕሮጀክት ስድስተኛውን ምዕራፍ በኡጋንዳ እያከናወነች ነው። ካይሮና ካምፓላ በነሐሴ 2025 ሙሴቪኒ ግብጽን በጎበኙበት ወቅት $6 ሚሊዮን የሚያወጡ የተቀናጁ የውሃ ሀብት አስተዳደር ፕሮጀክትን የሚሸፍን የመግባቢያ ስምምነት ተፈራርመዋል። ስምምነቱ የከርሰ ምድር ውሃ ጉድጓዶችን መቆፈርና ማደስ፣ የከርሰ ምድር የውሃ ማጠራቀሚያዎችን መገንባትና በኡጋንዳ የውሃና የአካባቢ ጥበቃ ሚኒስቴር ሰራተኞችን ማሰልጠንን ያካትታል። ይህ ትብብር ግብጽ በናይል ተፋሰስ ውስጥ የልማትና የውሃ አስተዳደር ፕሮጀክትን ለመደገፍ የምታደርገውን ሰፊ ጥረት አካል ነው። ስብሰባው በሱዳን፣ በሊቢያና በፍልስጤም ግዛቶች ውስጥ ስለሚከሰቱ ግጭቶችም ተወያይቷል። ኤልሲሲ አጎራባች ሀገሮች መረጋጋትን ወደ ነበረበት ለመመለስና ዘላቂ ሰላምን ለማምጣት ገንቢ ሚና መጫወት እንዳለባቸው አጽንኦት ሰጥተዋል ሲል መግለጫው አክሏል። ሙሴቪኒ በአህጉሪቱ ላይ የሚፈጠሩ ግጭቶችን ለማስቆም የዩጋንዳ ራዕይን አቅርበው የሀገሪቱን ልዩ ባህሪያትና ስስ የሆኑ ሚዛኖችን የሚመለከቱ ብሔራዊና አፍሪካዊ የሚመሩ መፍትሄዎችን አስፈላጊነት አጽንኦት ሰጥተዋል። ቻይና በምክትል ፕሬዝዳንቷ ዶናልድ ትራምፕን ተቀበለቻቸው። ቻይናና አሜሪካ የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ተገለጸ። ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር የፎቶ ባለመብት ፖል ኤኤፍቢ ቪያ ጌቲ ኢሜጅስ የአሜሪካው ፕሬዝዳንት ጌቲ ኢሜጅስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር ባደረጉት ውይይት ሁለቱም ወገኖች የሆርሙዝ ወሽመጥ መከፈት እንዳለበት መስማማታቸው ተገለጸ። ዋይት ሀውስ ባወጣው መግለጫ ላይ ትራምፕ ውይይቱን መልካም ነበር ብለው መግለጻቸው ተመልክቷል። በተጨማሪም ኢራን የኒውክሌር መሳሪያ ሊኖራት እንደማይገባም ተስማምተዋል ተብሏል። የቻይናና አሜሪካን የምጣኔ ሀብት ትስስር ለማጠናከር እንደሚተባበሩም ተገልጿል። ይህም የአሜሪካ ኩባንያዎችን ወደ ቻይና ገበያ ማስገባትና በአሜሪካ የቻይናን ኢንቨስትመንት ማሳደግን ያካትታል ተብሏል። በውይይታቸው ላይ ግዙፍ የአሜሪካ ኩባንያዎች ኃላፊዎች ተገኝተዋል። ፕሬዝዳንት ጂንፒንግ ከአሜሪካ ነዳጅ ለመግዛት ፍላጎት እንዳላቸው መግለጻቸው የዋይት ሀውስ መግለጫ ይጠቁማል። ሌላው በቤጂንግ ውይይት የተነሳው ጉዳይ ፌንታኒል የተባለው መድኃኒት ወደ አሜሪካ እንዳይገባ መከልከል ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለ2 ቀናት ለሚቆይ ይፋዊ የስራ ጉብኝት ቤጂንግ የገቡ ሲሆን በታሪክ ታይቶ በማይታወቅ መልኩም በዋናው የአገሪቱ ፕሬዝዳንት አቀባበል ይደረጋል ተብሎ ሲጠበቅ ፍጹም ባልተገመተ መልኩ ትራምፕን ያክል መሪ በምክትል ፕሬዝዳንት መቀበሏ በተለያዩ ሶሻል ሚዲያ ብቻ መነጋገሪያ ሆኗል። ፕሬዝዳንቱ ከኤርፎርስ ዋን አውሮፕላን ሲወርዱ በቻይናው ምክትል ፕሬዝዳንት ሃን ጂንግ የተመራ ከፍተኛ ልዑክ በአውሮፕላን ማረፊያ ተገኝቶ ተቀብሏቸዋል። በአውሮፕላን ማረፊያው በተዘጋጀው የክብር ስነ ስርዓት ላይ ወታደራዊ ባንድ ሙዚቃ ሲያቀርብ በርካታ ሰዎች የሁለቱን ሀገራት ባንዲራም እያውለበለቡ ለፕሬዝዳንቱ ያላቸውን አክብሮት ገልጸዋል። በፕሬዝዳንት ትራምፕ ልዑክ ውስጥ ታዋቂው የቴክኖሎጂ ባለሀብትና የቴስላው ባለቤት ኤሎን ማስክን ጨምሮ የበርካታ ግዙፍ ኩባንያዎች ዋና ስራ አስፈጻሚዎች መካተታቸው የጉብኝቱን የኢኮኖሚና የቴክኖሎጂ አጀንዳዎች ክብደት አመልካች ሆኗል። ፕሬዝዳንት ዶናልድ ትራምፕ በሚቀጥሉት 2 ቀናት ከቻይናው አቻቸው ሺ ጂንፒንግ ጋር በሁለትዮሽ በንግድና በዓለም አቀፍ የጸጥታ ጉዳዮች ላይ ሰፊ ውይይት እንደሚያደርጉ ይጠበቃል። ፕሬዝዳንት ሺ ይህንን አጋጣሚ በመጠቀም አሜሪካ ለታይዋን የምታደርገውን የጦር መሳሪያ ሽያጭ እንድታቆም በትራምፕ ላይ ጫና ሊያደርጉ እንደሚችሉ ተጠቁሟል። በአሜሪካ ብሔራዊ የጸጥታ ምክር ቤት የቻይናና ታይዋን ጉዳዮች ከፍተኛ ዳይሬክተር የነበሩት ጁሊያን ጉተሬዝ ዋናው ስጋት ሺ ጂንፒንግ እንደተለመደው በታይዋን ጉዳይ ላይ ጫና ሲያደርጉባቸው ትራምፕ በተወሰነ መልኩ እጅ ሊሰጡ ይችላሉ የሚለው ነው ሲሉ ተናግረዋል።
ቻይና ታይዋንን በመጨረሻም በቤጂንግ ቁጥጥር ስር የምትውል ገለልተኛ ግዛት አድርጋ የምትቆጥራት ሲሆን ይህንንም ለማሳካት የኃይል እርምጃ ከመውሰድ ወደ ኋላ እንደማትል በተደጋጋሚ ገልጻለች። በሌላ በኩል አሜሪካ የአንድ ቻይና ፖሊሲን ብትቀበልም ከታይዋን ጋር ጠንካራና ይፋዊ ያልሆነ ግንኙነት ያላት ሲሆን ታይዋን ራሷን የምትከላከልበትን አቅም እንድትገነባ ማድረግ ህጋዊ ግዴታ አለባት። የአሜሪካ ፕሬዝዳንት ለበርካታ አስርት ዓመታት ይህንን አቋም አክብረው ቢቆዩም ትራምፕ ግን ታይዋንን በተመሳሳይ መነጽር ወይም አመለካከት አላዩዋትም ሲሉ ጉተሬዝ ለቢቢሲ ገልጸዋል። አክለውም ትራምፕ በተለያዩ ጊዜያት ታይዋን በሴሚ ኮንዳክተር ኢንዱስትሪ ላይ ያላትን የበላይነት ሲያማረሩ ተደምጠዋል። በተጨማሪም ታይዋን በመልክዓ ምድራዊ አቀማመጧ ከአሜሪካ ይልቅ ለቻይና የባህር ዳርቻ በጣም ቅርብ መሆኗን ሲገልጹም ቆይተዋል በማለት የትራምፕን የተለየ አቋም አብራርተዋል። ውድ የሎሚ ሚዲያ አድማጭ ተከታታዮቻችን በተለያዩ የዓለም ክፍል ያላችሁ በሙሉም ለዛሬ የነበሩን ጥንቅር ዜናዎች እነዚህን ይመስሉ ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ምስጋናችን ላቅ ያለ ነው። ሎሚ ለፈጣን መረጃ የተጋ ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ ለዘወትር ተወዳጁን የለቀቅናቸው አዳዲስ መረጃዎች እንዲደርሳችሁ የደውል ምልክቷን ተጫኑ። የዛሬን አበቃን። ቸር ቆዩ።